እንዴት ዋሉ? እንዴት ላችኋል? እግዚአብሔር ይመስገን። የኔ አባት ኑሮ እንዴት ነው? ኑሮ ምንም የለኝም። ምንም የለኝም። የሚያግዝ የለም ማሴ። ኧረ ምን ይረዳኛል? ዛሬ ልጅ መፋጀት ነው። እኔ አምላክን አምኜ ስጡኝ ማለት አይሾለል ተኝቼ የሰው ገንዘብ አልነካም። አለምስቴም አላውቅም። አሁን እግዚአብሔርን አምኜ ከዚህ ተኝቼ ነው ያለው። ዳ ነው ምንም የለኝም። ፈጣሪ ነው የሚያውቅ እንጂ የፈጠረኝ ነው። ወይም የለኝም በጌታ ንቄ እንዳልሞት ጌታ መድኃኒዓለም እሱ የሰራኝን እሱ እስከሚሰጠኝ ድረስ የሚሰጠኝን አውቃለሁ ብዬ ተቀምጫለሁ። ይሄን አምላክ ነው። የኔ አባት አንድ ወንድም ገብረ ተክለ ሃይማኖት ይባላል። ገብረ ተክለ ሃይማኖት የኔ አባት ይመርቁኝ ጸሎት ያርጉልኝ ብሎ 10 ሺህ ብር ልኮልዎታል። 10 ሺህ ብር አመሰግናለሁ። አምላክ ነው ይላከልኝ እንጂ አይደለም። የኔ አባት ሰው ነው፣ ውጭ ሀገር ነው የሚኖር ሰው ነው። ወይ ዘር ይሆናል። ምን አደርጋለሁ? 10 ሺህ ነው። 10 ሺህ ነው። አንድዬ ሀላያው ነው። እግዚአብሔር በላይ እግዚአብሔር በታች እሱን ያርገው። አሜን። እግዚአብሔር በላይ እንዳለለው እግዚአብሔር ፈጣሪያችን ነው። ከፈጣሪያችን በላይ እሱን ያርገው። ከዚህ ወዲያ ምን ያርግልኝ? ከፈጣሪያችን በታች እሱን ያርገው። አሜን። የኔ አባት አዎ፣ ፈጣሪያችን ወደ ላይማ እንዳለለው ፈጣሪያችን ነው ለሙላው። እውነት ነው። ከፈጣሪያችን በላይ ይሁንልኝ። በታች እኔ እችን አልነሰው። አሜን አሜን። አሁን ምን አርግየለት ነው? አረ እንዲህ ብዬ እኮ ነው ተንጋልዬ ስለምንም አለ ሊሞት ጊዮርጊስ አምና ልጅ ታሞ በጭንቅሄ ታሞ ሊሞት ዶ ሊሞት ጊዮርጊስ ወዲያ ጎንደር በታች ደግሞ መጥቷል። አሁን እንደገና ገብርኤልን አልኩ አልበላም። ይሄ ጊዮርጊስ ነው። ሶስቱን ያርጀ ሳልሳለም አላቀ እነሱም ጭምር ነው ወረዱ መሰል። እሰይ እግዚአብሔር አንቺንም እግዚአብሔር አንተ እግዚአብሔር በበታች አድርጎ እግዚአብሔርን በበላይ ነው እናንተም በበታች አድርጎ ይመረቅልኝ። አሜን አሜን። ያቆይልኝ። ተባረኩ። ብሩክ ነው። አሜን። የሄዳችሁበት ይባረክ። አሜን። ደስ ብሎታል አባቴ? ደስ ብሎታል? ደስ ብሎታል። እንዴት ደስ አይለኝም? ተቀምጬ ጌታ እንደው አሁን እቺን እንዴት ባርኳታል። አንድ ጥጃ ገዝቼ እንደው አንድ ጥጃ ገዝቼ ጠብቁልኝ ብዬ እንሹፉር እየጠጠጋችን እየለመንኩ ለምን የተሰጠው እያልኩኝ እንዴት አላነሳም? ይነውበት በ10 ሺህ እንዴት አርጄ እንዴት ማላነሳ? እሺ አባቴ አመሰግናለሁ። ደህና ይዋሉ። አይ አረ እንደው አመስግኜም አላበቃ። ደህና ዋሉ። አሜን።